بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندمج እህቶች በያላችሁ በሰላም ይድረስ ሰላም ይረጅላለሁኝ السلام عليكم ورحمة الله وبركاته ሰላም ናችሁ እንደናችሁ አልহামዱሊላህ እኛ ደህና ነን ኢንሻአላህ ባላ ፍቃድ ዛሬ የምንማረው ትምህርት ስለ አላህ ይሆናል አብራችሁ ይቆዩላለሁኝ ይሄን ቻናል ደግሞ ላይክ ማድረግን እንደዚሁም ለወንድሞቻችን ለእህቶቻችን ሼር ማድረግን አትርሱላለሁኝ አስተያየትና ጥያቄያችሁን ኮሜንት ላይ ያስቀምጣችሁልኝ ለአብራችሁን ቆዩ እላለሁኝ እንማረው ስለ አላህ قال مصنف رحمه الله ظ طيب ይሄ ሐርፍ እንደምታዩት እኛ ከመጀመሪያው እስከ መጨረሻው እስከ ደረስን በድረስ በአንድ የሚወጡ ፊደሎችን እየተናገርን የመጣ ነው ልብ ታላችሁ ማለት ነው ظ የሚባለው ፊደል የሚወጣው የት ነው ብትሉ ዛልና ሳ ዛል እነዚህ ሶስት ፊደሎች ظ ሶስት ፊደሎች የሚወጡት ከአንድ ቦታ ነው ቦታቸው የት ነው ቢባል የምላሳችንን ጫፍና የላይኛውን ጥርሳችንን ጫፍ በማገናኘት ይወጣሉ እነዚህ ሶስት ፊደሎች እዛ ነው ቦታቸው ማለት ነው طيب መውጫቸውን ታወቅን በኋላ ወደ ስህተታቸው እንመጣለን ስህተታቸው አሁን አላህ የሚባለው ፊደል የተረከበው የተያዘው የተጣመረው ከሁለት ነው እንደምታዩት ከሁለት ነው ከመጀመሪያው ጀምረን ይሄን ትምህርት እንደምታዩት ከመጀመሪያው ጀምረን እስከ ድረስንበት ድረስ በአንድና በሁለት የተጣመሩትና በሶስት የተጣመሩትን እየለያየን የመጣ ነው አሁን ደግሞ ዛ የሚባለው ፊደል የምታዩት በሁለት የተያዘው ሁለት ነው አንደኛው ዛ ከዛ አሊፋ ይሄ ሁለት ይሳባል ማለት ነው ዛ እንዴት ነው የምንቀራው ዛ አው طيب እንደዛ ከሆነ መውጫውን አወቅ አቀራሩን አወቅ ከዛ ደግሞ እንመጣለን ስህተቱም ደግሞ ከሁለት በላይ አይሳብም መጀመሪያው እንደነገርኳችሁ ማንኛውም ፊደል ከሁለት የተገነባ ከሆነ የሚሳበው ሁለት ነው ብያችኋለሁ ከሁለት በላይ ከሆነሳ ልክ እንደ ሲን ሺን ሷድ ዳድ እነዚህ ዳል ዛል وكذلك الجيم እነዚህ ፊደሎች ከሁለት በላይ የተገነቡ ናቸው የሚሳበው ሳንት ነው ብያችኋለሁ ሁለትም አራትም ስድስትም ከስድስት በላይ አይሳብም ግን ይሄ ዛ የምታዩት ፊደል ዛ ይህ ፊደል ዛ ይታያል ብዬ አስባለሁ ኢንሻአላህ ዛ ይሄ ዛ የምታዩት ፊደል የሚሳበው ሁለት ነው ከሁለት በላይ አይሳብም ከሁለት በታችም ያነሰ አንስበው طيب ከዛም ደግሞ ስንቀራ ረጥ ብላ እንቀራም በትክክል ምላሳችንን ጫፋን አውጥተን ላይኛው ጥርስ ጫፍ ላይ አድርገን እንቀራዋለን ዛ አፍ طيب ከዛም ደግሞ ጉንጭና ጉንጫችን አነፋም ለማወፈር ስንፈልግ ይህ ፊደል የምታዩት ፊደል ዛ ይወፍራል ከሚወፍሩት ፊደሎች ነው እኔ በትክክሉ በትናንት ባለፈው ትምህርታችን የሚወፍሩ ፊደሎችን በአንድ ያስቀምጨላችኋለሁ አሁንም ደግሞ ዛ የሚባለው ፊደል ከነዛ ጭምርት ነው ማለት እዚ ላይ ኸ طيب ከዛም ደግሞ صاد ضاد ط ظ غين ከዛ قاف طيب እዛ ላይ በመትሉኝ እነዚህ ፊደሎች አሁን የቀረሁላችሁ ነው ሶስቱ እነዚህ አሁን የቀረሁላችሁ ፊደሎች ሰባት ናቸው ሰባቱ ፊደሎች በጣም ይወፍራሉ የሚወፍሩ ፊደሎች ናቸው በቁርአን ውስጥ ታገኛቸው እነዚህ ፊደሎች ከስራም ሆኑ ፈትሐም ሆኑ ዶማም ሆኑ ስኩንም ሆኑ ስታገኛቸው አወፈራችሁ ቁሯቸው አይቀጥሩም ሁሌም ይወፍራሉ ግን መራቲብ ተፍኺም የማወፈር ደረጃው ሊለያይ ይችላል በዛ ሰዓት ደግሞ ይሄን አሁን እንደ ጥቅሉ ኢጅማላን ሰባት ፊደሎች ይወፍራሉ የሚለውን ብቻ ያዙ ከዛ ደግሞ ተጅዊድ ስንማር የተጅዊድ ኪታቦችን ኢንሻአላህ እንማራለን የደርስ እንጀምራለን እንለቅላችኋለን ግን እዛ ላይ እንዴት እንደሚወፍረው ያንኛው ማንኛው ነው ተለቅ ብሎ የሚወፍረውና ማንኛው ነው ተነሽ ብሎ የሚወፍረውን እዛ ላይ እናየው ይሆናል طيب እንጂ አሁን በጥቅሉ እነዚህ ሰባት ፊደሎች ቁርአን ውስጥ ታገኛቸው ይወፍራሉ መራቲብ ተፍኺም 5 ነው የማወፈሩ ደረጃው 5 ነው ኢንሻአላህ አምስቱንም እንዘረዝራለን ወደፊት ተጅዊድ ስንማር አብሽሩ طيب አሁን እኛ ፊደሉን ብቻ እንዴት አድርጎ እንደሚቀራ ለመለየት ነው ከዛም ደግሞ ጉንጫችን አነፋም በትክክል እንቀራለን ታንሮጥ ቀስ ብለን ከዛም ደግሞ ጉንጭና طيب ከዛም ደግሞ ምላሳችን ጫፏን እናውጣና በትክክል እንቀራዋለን ማለት ነው ከዛም ደግሞ ሐምዛን አናመጣም ዛ ብለን ምላሳችን እዚህ ጋር ሐምዛ የለችም እንደምታውቁት ሐምዛ የለችም ብዙዎች ሰዎች ሲቀሩ ዛ ይላሉ ይሄ አይደለም ሐምዛ የለም
በትክክል መቅራት አለብን። ሐምዛ አትመጣም እዚህ ጋር የለችም። طيب እንደገናም ደግሞ ይህ ፊደልና እነዚህ ፊደሎች ዛልና ሳ ዛል ከዛ ዛ እነዚህ ፊደሎች ሶስታቸው መውጫቸው አንድ ነው ታል ይህ ፊደል ይወፈራል። ይህ ፊደል ዛልና ሳ ዛል ሳ እነዚህ ፊደሎች ቀጭን ናቸው። ዛልና ሳ እነዚህ ሁለት ፊደሎች ይቀጥናሉ። እዚህ ጋር በአንድ የሚወጡ ከሆነ ይሄ ይወፍራል፣ ይሄ ይቀጥናል ማለት ነው። የሚለየው የምናወፍረውን ፊደል እና የምናቀጥረውን ፊደል እንዴት ነው የሚለየው ቢባል ይሄ ይወፍራል፣ ይሄ ይቀጥናል። መውጫቸው አንድ ነው አይደለም እንዴ? ዛ ዛል طيب የምንወፍረውና የምናወፍረውና የምንቀጥረው በምንድን ምክንያት ነው? እንዴት አድርገን ነው የምንለያቸው ቢባል የምንለያቸው የመላሳችን መጨረሻውን ወደ ላይ ያችን ላንቃ እናነሳዋለን። ማንኛውንም ፊደል ዛ ብቻ አይደለም፣ ማንኛውንም ፊደል ለማወፈር ከፈለግን የመላሳችን መጨረሻውን ወደ ላይ ከፍ አድርገን እንቀረዋለን፣ አወፍረን እንቀረዋለን። ማንኛውንም ፊደል ለማወፈር ከፈለግ የሚወፍሩት ፊደል ስንቀራ የመላሳችን መጨረሻው ወደ ላይ ከፍ እናደርገዋለን፣ ይወፍራል ማለት ነው። طيب አሁን ደግሞ ዛል እንደገና ደግሞ የሚቀጥሩ ፊደሎች እንደዚሁ በጥቅሉ ዛልም ብቻ አይደለም፣ እንደዚሁም ደግሞ የሚቀጥሩ ፊደሎችን ስንቀራ የመላሳችን መጨረሻውን ወደ ታች ነው የምናደርገው እንጂ ወደ ላይ አናነሳውም። ወደ ላይ ካደረግነውማ ወደ ላይ የመላሳችን መጨረሻው ወደ ላይ ካደረግነው እዚህ ጋር የመሳሰልብን ነው፣ የሚወፍሩ ፊደሎች ጋር ይመሳሰልብናል። እንደዛ እንዳይመሳሰል ምን እናደርጋለን? የሚወፍሩ ፊደሎች መላሳችን ወደ ላይ ከፍ እናደርጋለን፣ የሚቀጥሩ ፊደሎች ደግሞ መላሳችን ወደ ታች የመላሳችን መጨረሻውን አቅሶ ሊሳን የመላሳችን መጨረሻን አይ አኺሩ ሊሳን የመላሳችን መጨረሻውን ወደ ታች እናደርገዋለን። በዚህ ምክንያት ይለያያሉ ማለት ነው። እንደገናም ደግሞ ብዙ ባህሪዎች የሚያለያያቸው ይኖራል። ያን ደግሞ በተጅዊድ ስንማር እዛ ላይ በይብልጥ እናብራራዋለን ኢንሻአላህ። طيب እዚህ ጋር ደግሞ የምታዩት ጣና ዛን በአንድ አመሳስለው ይቀራሉ ብዙዎች ሰዎች። ጣ የሚባለው ትናንትናው ትምህርታችን የተማረው ምላስ አይወጣም። የምላሳችን ጫፍና የላይኛው ጥርስ ከፊት ለፊት ያሉት ሁለቱ ትላልቆቹ ከውስጥ በኩል መባቀለ ዲዱ ጋር ነው ብለናል። ሊሳ ዲድ ማለት ሊሳ ማለት ዲዱ ጋር አድርገን እዛ ጋር ገን ነው የምናወጣው ብለናል። طيب ዛ የሚባለው ግን ምላስ ወደ ውጭ ይወጣል። ምላሳችሁን ስትቀሩ ዛና ዛልን وكذلك ሳ እነዚህ ፊደሎች በቀራችሁ ጊዜ ምላሳችሁን ጫፍ በትክክል አውጡት። የምላሳችሁን ጫፍ በትክክል አውጡ። ወደ ውጭ ጫፋን አወጣችሁ ላይኛው ጥርስ ጫፍ ጋር አድርጋችሁ አጋጥማችሁ ቆሩ ማለት ነው። ጣሳ ምላስ አይወጣም፣ እንደምታውቁት ምላስ አይወጣም። طيب ራችሁ በተላይ ተጠብቃችሁ እኛንም አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።